cosa settimana? በወር ውስጥ የመጀመሪያ ጊዜ ነው። እኔ በወር 2 ወይም 3 ጊዜ እመጣለሁ። እዚህ ስመጣ ከእውነተኛው ህይወት ትገላገላለህ እና ከሴት ልጆች በተጨማሪ ከሌሎች ባለ Quanto avrai speso qua dentro? Tutti i soldi che ምን ያክል አውጥተሃል ገንዘብ እዚህ ስትመላለስ? tranquillamente comprare un altro ከቤት ስነሳ ይህ የኔ ፍጹም ጸረ ጭንቀት ነው። ከ200 እስከ 300 ዩሮ አወጣለሁ። የማውጣው ነገር አያሳስበኝም። በጭራሽ አልቆጥርም፣ መቁጠርም አልፈልግም። Puoi lavorare quanto? በአንድ ምሽት ከፍተኛው ስንት ታገኛለሽ? እስከዚህ ጊዜ ካየነው ፈጽሞ የተለየ ዋጋ አለው። ነገር ግን እነዚህ ወንዶች ምን እንደሚፈልጉና እነዚህ ልጃገረዶች ምን እንዳገኙ ለመረዳት እንሞክራለን። Ragazzi, በአውስትራሊያ ተራሮች መካከል የተደበቀ እና ከታላላቅ ከተሞች የራቀ ከቆንጆ ሴቶች አካላቸውን ከሚሸጡ ባለሙያዎች ጋር ለመገናኘት ከመላው አውሮፓ የመጡ ወንዶች እዚህ ይደርሳሉ። በእርግጥ ይህ ዌልካም ተብሎ ይጠራል እና በዓለም ላይ ካሉ በጣም ዝነኛ ሴተኛ ዳሪ ቤቶች አንዱ ነው። ግን በዚህ ብቻ የሚታወቅ ከመሰላችሁ ተታላችኋል። ምክንያቱም እዚህ በአውስትራሊያ ውስጥ ክለብ፣ ስፓ ወይም የጤና ማዕከል ይባላሉ። ግራ የሚያጋባ ግን ፍጹም ህጋዊ የሆነ ግራጫ ዞን፣ የወሲብ ቃል ፈጽሞ የማይጠቀስበት ነገር ግን ትርጉሙ በሁሉም ቦታ የሚገኝበት ነው። ሁሉም ነገር ገልጽልሃለሁ። ከእንግዳ መቀበያ እንጀምር። የሰዎችን ግላዊነት ለማክበር ትንሽ መጠንቀቅ አለብን። ሁሉንም ነገር በትክክል ማየት አንችልም። ነገር ግን ይህ ክለብ እንዴት እንደሚሰራ ለማስረዳት እሞክራለሁ። እዚህ ፕራይቬሲ እጅግ ወሳኝ ነው። ስለዚህ እዚህ የሚሆነው ነገር ሁሉ እዚሁ ይሞታል። እዚሁ ይቀራል ማለት ነው። vi ricordo che è un sauna club. ይህ የሳውና ክለብ መሆኑን አስታውሳችኋለሁ። ስለዚህ ሰዎች ልብሳቸውን መቀየር አለባቸው። የመግቢያ ዋጋ 90 ዩሮ ነው። በውስጡ ሬስቶራንቶች፣ የቡፌ አገልግሎት፣ ውስጥ ያልተገደበ ምሳና እራት አለ። መግቢያው ቀኑን ሙሉ ነው የሚያውለው። ሁሉም ሰዎች የመታጠቢያ ፎጣ እና ነጠላ ጫማ ማድረግ አለባቸው። ይህ እንደ ሳውና ክለብ ሁሉም ሊያከብረው የሚገባ አሰራር ነው። Se non sauna club che tutti devono rispettare. Da qui ከዚህ ወይም ከመቀየሪያ ክፍሉ ይጀምራል። ልብሶቹን ከለወጡ በኋላ ወደ መታጠቢያ ክፍሎች ማምራት ይችላሉ። በመቶዎች የሚቆጠሩ መለወጫ ክፍሎች አሉ። le docce. Ce ne sono centinaia di በተመሳሳይ ጊዜ ምን ያህል ሰዎች ማስተናገድ ትችላላችሁ? በተመሳሳይ ጊዜ ከ500 በላይ ሰዎችን ማስተናገድ እንችላለን። 500 ሰዎች ሙሉ ከተማው እንደማለት ነው። ግቢው የ7000 ካሬ ሜትር ህንፃ ነው። Questa è la parte centrale del club. ይህ የክለቡ ማዕከላዊ ክፍል ነው። ማጂክ የሚከናወንበት የክለቡ ልዩ ክፍሎች አሉ። በጣም አስደሳች ሁኔታዎች እዚህ ይከናወናሉ። ሴቶች እና ወንዶች በመካከል ጨዋታ አለ። ቅዠት የሚቀጣጥለው እዚህ ነው። ማንን ነው የሚመርጠው? ሴቷን የሚመርጠው ወንዱ ነው ወይስ በተቃራኒው ነው? O il contrario. Diciamo che sono ሁለቱም ናቸው ማለት ይቻላል። ልጃገረዶቹ ለመስራት እዚህ አሉ፣ ግን እርስ በራሳቸው መራቅ ወይም ካልፈለጉ መሄድ ይችላሉ። ስለዚህ ማህበራዊ ግንኙነት እጅግ ጠቃሚ ነው። ሰዎች እርስ በራሳቸው ሲተዋወቁ ወደ ላይኛው ክፍል ይሄዳሉ። እዚያም ክፍሎች አሉ። ልጃገረዶችና ደንበኞች እዚህ ይደርሳሉ፣ አንሶላዎችን ይወስዳሉ እና ከዚህ ወደ ክፍል ውስጥ መሄድ ይችላሉ። questa è una delle 35 camere che abbiamo. ይህ ከ35 ክፍሎች ውስጥ አንዱ ነው። ሁሉም ክፍሎች በግል ሙዚቃ፣ በመታጠቢያ ክፍል፣ ሶፋና አልጋ አላቸው። ስለዚህ ሁሉም ክፍሎች ይህንን ደረጃ የያዙ ናቸው። እና ግን ኤስኦኤስ የሚል ጽሑፍ ያለበት ቁልፍ አለ። አዎ፣ ለሴቶች ደህንነትን ለማረጋገጥ በጣም አስፈላጊ ነው። ቅድም እንዳልኩ ብዙ ጊዜ የተለያዩ ሁኔታዎች ሊፈጠሩ ይችላሉ። ምናልባት የፍቅር ስሜቶች ችግር ሊኖር ይችላል። አለበለዚያ ልጃገረዶቹ ምቾት ሳይሰማቸው ሲቀር አደገኛ ስሜት ከተሰማቸው፣ ደህንነቱ የተጠበቀ ካልሆነ ደህንነት ሰራተኛ ምን እንደተፈጠረ እንዳለ ለማረጋገጥ ጣልቃ ይገባሉ። Cosa sta succedendo? እና እዚህ ስገኝ ብዙዎቻችሁ የማወቅ ጉጉት እንዳላችሁ የማወቀውን ጥያቄ እኔ ራሴ እጠይቃለሁ። እዚህ ውስጥ ያገኛችሁት በጣም አስገራሚ ነገር ምንድን ነው? Ne ho trovate già ብዙ ነገሮች አግኝቻለሁ። ተርሶች እና የወሊድ መቆጣጠሪያ ኮንዶሞች፣ የተለያዩ ነገሮችን አግኝቻለሁ። በእርግጥ ሁሉንም ነገር አግኝተናል። ዱባዎች፣ ካሮት፣ ቫይብሬተሮች፣ በቆሻሻ መጣያ ውስጥ የእርግዝና መከላከያዎች። እና እንደ ሴት እዚህ በመስራቱ ምን ይሰማውታል? A lavorare qui. all'inizio. በመጀመሪያ ላይ የተወሳሰበ ነበረ፣ ምክንያቱም እንደዚህ ያሉ ብዙ ነገሮች ለማየት አልተለማመድኩም ነበር። አሁን ለምጄዋለሁ። እንደ ማንኛውም ሌላ ስራ ነው። ምንም ገንዘቡ ያነሰ ቢሆን ንጹህ ገንዘብ ነው። Guarda direttamente nel እኛ giardino. ደግሞ በጣም ጥሩ ስም አለን፣ እንደ ስፓ 4 ሳውናዎች አሉን። ስለዚህ እዚህ የመጀመሪያዎቹን 3 ሳውናዎች አሉ። ከውጭ ደግሞ በቀጥታ ወደ አትክልት ስፍራው በ90 ዲግሪ የተቀመጠ ሳውና አለን። ይህ ክፍል ጃኩዚ አለው። ዌልካም ልክ እንደ ምርጥ የመዝናኛ ፓርኮች ይሰራል፣ ምክንያቱም ዋና መስህብ ብቻ ሳይሆን በዙሪያው ሙሉ ስነ ምህዳር አለን፣ ስፓ፣ ሬስቶራንት እና ሌላው ቀርቶ ሆቴል። ስለዚህ እንግዶች ለብዙ ቀናት ቆይተው ልምዱን መውሰድ ይችላሉ። በክለቡ ውስጥ ለ3 ወራት የቆየ አንድ ሰው ነበረኝ። ይህ ሰው በየአመቱ ወይም በየአንድ አመቱ ተኩል ጊዜ አለማቋረጥ ይመጣል። ከደቡብ አሜሪካ ስለሚመጣ አሁን በልባችን ውስጥ ያለ አንድ ምርጥ ደንበኛችን ነው። ከእኛ ጋር ይቆያል። ልጃገረዶቹም ይወዱታል። E quindi tu non guadagni
ነገር ግን ደንበኛው እዚህ ውስጥ ምን ያህል ማውጣት ይችላል እና ከነዚህ ልጃገረዶች አንዷ ጋር ጊዜ ማሳለፍ በውጤቱ ምን ያህል ያስወጣል? ይህ በእኛ ቁጥጥር ስር ያለ ነገር አይደለም። ሴት ልጆቹ ነፃ ባለሙያዎች በመሆናቸው ከደንበኞች ጋር መስማማት ያለባቸው። በደንበኞችና በሴት ልጆች መካከል የሚደረገው ነገር ሁሉ የግል ጉዳይ ነው። እኛ የምንችለው ሁሉ ነገር በትክክለኛው መንገድ መከናወኑን መቆጣጠር ብቻ ነው። አለመግባባት ሊኖር ይችላል እና ስሜት በአንድ ቀን ሊበላሽ ይችላል። ከግንኙነታቸው አታገኙም ማለት ነው? ትክክል። የእኛ ገቢ ምንጭ የሚመጣው ከመግቢያውና ከምግብና ከመጠጥ ብቻ ነው። በሴቶችና በደንበኞች መካከል ያለው ነገር እኛን አይመለከተንም። እኛ ምንም ገንዘብ አንወስድም። ሴት ልጆች መግቢያ መክፈል እንዳለባቸው እየነገርከኝ ነው? በትክክል ልጃገረዶቹ በትክክል ደንበኞች ናቸው። ስለዚህ መግቢያ ይከፍላሉ። በሴቶቹ የመግቢያ ክፍያ ውስጥ ለኦስትሪያ መንግስት በየቀኑ የሚከፈል ግብር አለ። እነሱ በይፋ ሴተኛ አዳሪዎች ናቸው። ሴቶቹ ተመዝግበዋል። ሴቶቹ በኦስትሪያ ሐኪም መመርመር ያለባቸውን የሕክምና ምርመራ በቀጥታ ይመረምራሉ። የሚቀበሉትም የግል መጽሐፍ አላቸው። የኦስትሪያ መንግስት ለዚህ ስራ ብቻ የተሰጡ የዶክተሮች ቢሮዎች አቋቁሟል። ጠዋት 10 ሰዓት ብቻ ነው እና ከ1 ሰዓት በኋላ ዌልካም በይፋ በሮቹን ይከፍታል። በመልበሻ ክፍሎቹ ውስጥ ልጃገረዶቹ በመስታወት ፊት ለፊት ራሳቸውን በመቀባባት ጀምረዋል። ከዚህ ጀምሮ እስከ ማታ 1 ሰዓት ድረስ ብዙ ደንበኞችን ተቀብሎ አዳምጦ ደስተኛ ለማድረግ ወደሚችሉበት ማንነታቸው በቀስ በቀስ ይቀየራሉ። መዓዛው ጥሩ ነው። በዚህ በመልበሻ ክፍል ውስጥ ሽቶ የሞላበት መሆኑን መናገር አለብኝ። ነገር ግን ክርስቲያኖ እንድንመለከት ስለፈቀደልን ምስጢራዊ ወደ ሆነ ቦታ መግባት ችለናል። ዩቲዩብ ላይ ፊቱን እንሸፍነዋለን። ፊታችንም ይሸፈናል? አዎ ይሸፍናል። ታቷችንም ማለት ነው? አዎ ሁሉም ነገር ብለር ነው የምናደርገው። እንደምታዩት ለካሜራ ትልቅ ፍርሃት አላቸው። ይህም አግባብ ነው። ምክንያቱም ከቤተሰቦቻቸው፣ ከዘመዶቻቸው፣ ከጓደኞቻቸውና ከጮኞቻቸው መካከል እንዳያቸው የማይፈልጉ ብዙ ሰዎች አሉ። ይህን ስራ እንደሚሰሩ አያውቁምና አሁን ከነሱ መካከል ከአንዷ ጋር ልናወራ እንሄዳለን። ይህን ስራ ለመስራት ፈቃድ ወረቀት ሊኖር ይገባል የሚባል እውነት ነው? አዎ ይሄ ነው እንደ መታወቂያ ካርድ። አዎ ይህንን ሙያ መስራት እንደምትችል የሚገልጽ ነው? አዎ እነዚህ ማተሞች ለመስራት ብቁ እንደሆናችሁ? አዎ የጤና ምርመራዎችን ትክክል እንደሆኑ፣ ጤነኛ እንደሆነ የሚያሳዩ ናቸው። እስከ 30 ዓመቴ ድረስ ይህንን ስራ መስራት እፈልጋለሁ፣ ግን አላውቅም። አሁን እድሜሽ ስንት ነው? 25። ይህን መስራት በቀን ምን ያህል ገቢ ማግኘት ትችላለሽ? 100 ዩሮ ልትሰራ ትችላለህ። ከዚያም በላይ ማግኘት ትችላለህ። እስከ 1000 ዩሮ ሊደርስ ይችላል። በደንበኞች ላይ ይመሰረታል እሱ። የምትወጂው የደንበኛ አይነት ምንድን ነው? አዝናኝ ወንዶች። ብዙዎች እንደ ሮቦት ያዩናል። በየቀኑ በፊታችን ላይ ፈገግታ እንዳለ እንድንኖር አድርገው ያስባሉ። ነገር ግን እንደዚህ አይደለም። አዎ ገንዘብህን በራስ ስለምታገኘው ደስተኛ መሆን ትችላለህ። ነፃ ነህ። በየቀኑ ትሰራላችሁ? አይ 5 ወይም 6 ቀናት በሳምንት። ይህን ስራ ከጀመርሽ ምን ያክል ጊዜ ሆነሽ? 17 ዓመት። ዋው በጣም ልትወጁ ይገባል። አዎ አልጠለውም። በጣም የምትወጂው ነገር ምንድን ነው? ነፃነት አለው። የትኛውም ሰዓት መምጣት ትችላለህ። ሰዓት ስንት እንደሆነ፣ ምን ቀን እንደሆነ፣ ምን ወር እንደሆነ ግድ አይሰጥህም። ማንም ማግኘት እንደምትፈልግ እርግጠኛ መሆን ትችላለህ። ከማን ጋር መሄድ እንዳለብህ፣ ከማን ጋር መሄድ እንደሌለብህ መምረጥ ትችላለህ። በምንም ላይ ምንም ነገር አያስገድድህም። ሰዎች በሆድ ህመም ወደ ስራ እንደሚሄዱት አይደለም። እጮኛለሽ? አዎ። እጮኛሽ ስለ ስራሽ ምን ያስባል? በቃ እንደሌላው ንግድ እንደማካሄድ ተመሳሳይ ነው። ከዚያ ጋር ከሰዎች ጋር የጾታ ግንኙነት መፈጸም ልምድ ነው እንጂ ፍቅር አትፈልግም። ትርጉሙ ምንም አይለወጥም። ሰዎች ደስ የሚሉ ደግነቱ ከሆኑ እኛ ጥሩ ነን። የመልበሻ ክፍሉ በድንገት ይጸዳል፣ በሮች ይከፈታሉና ትርኢቱ ይጀምራል። ጠዋቱን የሚመርጡት የመጀመሪያዎቹ ደንበኞች ቀድሞውኑ በነጭ ካባዎቻቸው ዋናው አዳራሽ ውስጥ ይገኛሉ። ልክ ይሄ ቦታ የዕለት ተዕለት ተግባራቸው አካል እንደሆነ ሁሉ ለአንዳንዶችም በትክክል እንደዚያው ነው። ለረጅም ጊዜ መጥተሃል? አዎ ከተከፈተበት ጊዜ ጀምሮ። አንተ ደንበኛ ነህ ማለት ነው? አዎ። እና ስንት ጊዜ ትመጣለህ? አሁን ጡረታ ወጥቻለሁኝ። በሳምንት 1 ጊዜ መምጣት እችላለሁ። እዚህ ውስጥ ምን ትፈልጋለህ? በመጀመሪያ ከዕለት ተዕለት ህይወት ጭንቀት አእምሮዬን አቋርጣለሁ። እናም ከሴቶች ጋር ጊዜ ማሳለፍ ፈልጋለሁ። ለምን አትፈልግም? ከሚገባው በላይ እዚህ በጣም ተላምዳለህ ከሰዎች ጋር? አዎ ከአንድ በላይ ከሆኑ ልጃገረዶች ጋር ተላምጃለሁ። ነገር ግን እዚህ ስትመጣ ሌላ እውነት አለ። ምክንያቱም እዚህ ለወንዶች ገነት ይመስላል።
ከዚህ ውጪ ካሉ የሰዎች ግንኙነት ጋርስ እንዴት ነው? ግንኙነት ከሌሎች ሴቶች ጋር ግንኙነት አለህ? ትፈልጋለህ ወይስ መምጣቱ ብቻ በቂ ነው? አዎ እዚህ መምጣቱ ይበቃኛል በእርግጠኝነት። ምክንያቱም ለ20 ዓመታት አግብቼ ነበር እና ከእንግዲህ ዘላቂ ግንኙነት ውስጥ መግባት አልፈልግም። አንዲት ሴት ማቀፍ፣ መሳም፣ መንካት፣ አካላዊ ግንኙነት መኖር፣ ግን ጥሩ አካላዊ ግንኙነት እንዲሰማት ማድረግ በተለይ ለእኔ ትልቅ እርካታ ይሰጠኛል። የእኔ ከፍተኛ ደስታ ደስታን መስጠት ነው። ደስታን መቀበል ከቻልኩ ለምን አይሆንም? ነገር ግን ዋናው ደስታዬ ራሴን መስጠት ላይ ማተኮር ነው። በእርግጥ መጀመሪያ ላይ ማሳጅ እሰጣለሁ። መጀመሪያ ማሳጅ አድርጋለሁ። እነሱ ሊከፍሉ ይገባ ነበር። አይ ጊዜ ይሰጡኛል። ስለዚህ ምናልባት በአንድ ክፍል ውስጥ ለ1 ሰዓት እንቆያለን። ማውራትን ያስደስታችኋል? ምን ያክል አውጥተሃል ገንዘብ እዚህ ስትመላለስ? ከቤት ስነሳ ይህ የእኔ ፍጹም ጸረ ጭንቀት ነው። ከ200 እስከ 300 ዩሮ አወጣለሁ። የማውጣው ነገር አያሳስበኝም። በጭራሽ አልቆጥርም፣ መቁጠርም አልፈልግም። በጤንነቴ ላይ የጠፋውን ገንዘብ በደንብ ወጪ እየተደረገ ነው። የድብርት ጊዜም አጋጥሞኝ ነበረ። እነዚህን ሴቶች መጎብኘት አድኖኛል። መጀመሪያ የገቡት ደንበኞች መርጠዋል እና የክፍሎቹ በሮች ከኋላቸው ይዘጋሉ። እኔ ግን ከውጭ ቆያለሁ። ባር ውስጥ ተቀምጬ ከዚህ ትልቅ የሰው ልጅ ትርኢት ፍጹም የተለየ አመለካከት ካላቸው ሰዎች ጋር ለማውራት እሞክራለሁ። ሰዎች ወደዚህ ሲመጡ ምን እንደሚፈልጉ ታውቃለህ? ለባልደረባነት የሚመጡ አሉ፣ ለመዝናናትም የሚመጡ አሉ። የሚገርመው አንዳንዶች ለማውራት ብቻ ይመጣሉ። ዌልካም ማለት ምን ማለት እንደሆነ በትክክል ለመረዳት የሚረዳኝን ምክር መስጠት ትችላለህ? እንደ ስፓ፣ እንደ የመዝናኛ ቦታ ወይም ፍጹም ዘና የምትልበት እና ስለምንም ወይም ስለማንም ነገር ማሰብ የማያስፈልግህ ቦታ አድርገህ ልትመለከተው ትችላለህ። ያ ነጭ ካባ በእውነተኛ ዓለም ውስጥ ያለውን ማንኛውንም ማህበራዊ ደረጃ ወዲያውኑ የሚያስወግድና ሁሉንም እኩል የሚያደርግ ኃይል እንዳለው መመልከት በጣም ማራኪ ነው። ሰዎች ትንሽ ተጨማሪ መቀራረብን ወደሚፈልጉበት ልዩ ክፍል መግባት ችለናል። እዚህ የሚመጡት ራሳቸውን ማስተዋወቅ ወይም መታወቅ በጃኩዚ ውስጥ ከደንበኞች ከወንዶች ጋር ሴት ልጆች አሉ እና ከሴት ልጆች በተጨማሪ ከሌሎች ባልደረቦች ጋር ወዳጅነት ትፈጥራለህ እና እውነቱን ለመናገር ከዚህ ውጪ ከባድ ግንኙነት አልፈልግም። በዛሬው ዓለም ማመን የምትችለውን እና ቀን ስሜቶችን የሚለዋወጡትን ሴቶች ማግኘት ከባድ ነው። እንግዲህ ፍቅርን ከእንግዲህ አላምንም። እዚህ ውስጥ መዝናናት ብቻ ያስፈልጋል። ከዚህ ውጪ ህይወት ወደ አሳዛኝ የዕለት ተዕለት ህይወት ከዚህ ውጭ ያለው የፍቅር ሁኔታዎት እንዴት ነው? የፍቅር ሁኔታዬ ዜሮ ነው። ነገር ግን የስራ ሁኔታዬ በጣም ልዩ ነው። እጅግ በጣም ታላቅ የሆኑ ፕሮጀክቶችን እየተከታተልኩ ነው እና በአሁን ጊዜ ምንም ነፃ ጊዜ የማይተውልኝ ኃላፊነቶች አሉብኝ። እዚህ መምጣቴን በሌላ ጊዜ የማላገኘውን ነገር ለማግኘት ብዬ አየዋለሁ ማለት አይደለም። እዚህ የምመጣው ለእኔ እንደ ምናባዊ እውነታ ስለሆነ ነው። ከእውነታው ጋር ፈጽሞ የማይገናኝ እጅግ ልዩ የሆነ ነገር እንደ መኖር ነው። በእውነቱ የማታውቃትና ምናልባትም ከአንተ ጋር ያለችው ለገንዘብ ብቻ በሆነች ሴት አጠገብ ስትሆን ምን አይነት ስሜት ይሰማሃል? ከሴት ጋር ስሆን እሷ ከእኔ ጋር የምትገኘው ለገንዘብ ነው የሚል አነስተኛ ስሜት የለኝም። ምክንያቱም አብረን የምንቆይባቸውና አንዳንድ ጊዜ የምንቀራረብባቸው ጊዜዎችም ስላሉ ነው። ይህ መዝናኛ ነው፣ ልክ እንደ ስፖርት ነው። አላስብበትም። ደስታ ለእርስዎ ምን ማለት ነው? ደስታ ለእኔ ልክ እንደ የቢራቢሮዎች ክንፍ፣ ስትነካው በእጅህ ላይ ዱቄት ይሆናል። እሱ በሚኖርበት ጊዜ ደስተኛ መሆንህን አታውቀውም። በኋላ ላይ ደስተኛ እንደነበርክ ትገነዘባለህ። በአንጻራዊነት የተደበቀ ክፍል ውስጥ አንዲት እጅግ ወጣት ሴት አረፍ ብላለች። እሷን አፍቅረው ከነበረ ደንበኛዋ ጋር አሁን እንደተሰናበተች ትነግረኛለች። እንደዚህ አይነት ነገር ሲያጋጥማት ምን እንደሚሰማት ስጠይቃት መልሷ ፍቅር ለመፈለግ ወደዚህ አትምጡ፣ ለደንበኞች እችላለሁ። ምክንያቱም እኛ እዚህ ያለነው ለመስራት ነውና። ምክንያቱም ሁሉ ጊዜ እንደዚህ ያሉ ታሪኮችን እንሰማለን። ወንዶች ለሴት ልጅ አእምሯቸውን ሲሰጡ ሁሉንም ነገር ይሰጣሉ እና ሴቷ ወስዳ ትሄዳለች። የስራ ደስታችሁን ለማግኘት በአንድ ወይም በሌላ መንገድ ሊረዳችሁ ይችላል ብለሽ ታስቢያለሽ? አዎ ብዬ አስባለሁ። በዚህ ስራ ብዙ ገንዘብ ማግኘት እችላለሁ። ብዙ ገንዘብ የምትወደውና የምትፈልገውን ማድረግ ትችላለህ። እንደ ቤተሰቤ ያሉ የምወዳቸው ሰዎችን መርዳት እችላለሁ። ይህን ማድረግ እጅግ ደስተኛ ያደርገኛል፣ ነፃም ያደርገኛል። ስለዚህ ወደዚህ መንገድ እንዲሄድ ይረዳኛል ብዬ አስባለሁ። Qui devono soltanto divertirsi, un po' così si dilata e forse è fretta della responsabilità e delle vite che li aspettano fuori. አሁን ከአንዲት ሴት ልጅ ጋር በመብላት ምሽቱ እንዴት እየሄደ እንደሆነ ለመረዳት እንሞክራለን። Come la fanno la pizza qui? Buona, dai, vediamo. Non sembra. እሺ እዚህ ፒዛው እንዴት ነው? ጥሩ ነው፣ መጥፎ አይመስለኝም። ትንሽ ጠንካራ ነው። በኢጣሊያ እንዳለው አይደለም። Tu sei italiana? አንቺ ጣሊያናዊ ነሽ?
እኔ ሮማ ውስጥ የተወለድኩና ያደግኩ ሮማዊ ነኝ። እድሜሽ ስንት ነው? በጣም ወጣት ትመስያለሽ። 19 ዓመቴ ነው። ከዚህ ውጪ ስትሆኚ እና ሰዎች ምን ስራ እንደምትሰሪ ሲጠይቁሽ ምን ታያለሽ? ምክንያቱም ቀላል እንዳልሆነ ገምታለሁ። Perché immagino non sia facile. No. አዎ ልክ ነህ፣ እውነት ነው። ግማሽ እውነት እመልሳለሁ። ኦስትሪያ ውስጥ ባለ ክለብ ውስጥ ባር ውስጥ እሰራለሁ እላለሁ። ቤተሰቦችሽ አያውቁም? እንደ ተቀባይነት የሌለው ነገር አድርገው ይቆጥሩታል። ምን እንደምሰራ አያውቁም። Inaccettabile. Io lo እኔ የማደርገው ለአንድ ግብ ነው። አፓርታማ ለመግዛት እፈልጋለሁ። መኪና መግዛት እፈልጋለሁ። የተወሰነ ገንዘብ ማስቀመጥና የራሴን ነገር መክፈት እፈልጋለሁ። ስለዚህ ለረጅም ዓመታት ማድረግ አልፈልግም። ቢበዛ ለ3 ዓመታት፣ ከዚያ ማቆም እፈልጋለሁ። Quanto puoi lavorare, quanto... በአንድ ምሽት ከፍተኛው ስንት ታገኛለሽ? ከፍተኛው 18 ነው። 18 በጣም ብዙ ነው። La felicità ለአንቺ per me ደስታ ምንድን ነው? ደንበኞችስ ደስታ ምንድን ነው? nel mio corpo. ደስታ ማለት ከፍርዶች ውጭ በሰውነት መግለጽ መቻል ማለት ነው። አንዳንድ ጊዜ ያን ያህል ደስተኛ ሆኖ የማይሰማ ጊዜ አለ። ነፃ መሆንና በራሴ ማድረግ ነው መፈልግ። በቃ ዓላማ የማሳካትና ገንዘብ ማግኘት ነው መፈልገው። መጥፎ ጊዜ የተሰማሽ ሰዓት አለ? አዎ፣ አንዳንድ ጊዜ ያን ያህል ደስተኛ ላትሆን ትችላለህ። ከደንበኞችም መካከል ጥሩ ነገር የማይናገሩ አሉ። ይሄ እንደሚፈጠር ግን አውቃለሁ። ግን ቤት ሄድና አለቅሳለሁ። ለመቀጠል ምን አይነት መነሳሻ አገኘሽ? እንዴት መነሳሻ አገኘሽ ለመቀጠል? Comunque ሜዲቴት አደርጋለሁ። የእውነት? አዎ Più o meno 50, 40. ከወሲብ ጋር ያለሽ ግንኙነት እንዴት ተለወጠ? ይህን ነገር በየቀኑ ስለምሰራ ተጨማሪ ፍላጎት አይሰማኝም። ከነዚህ ልጃገረዶች አንዷ ጋር ወደ ክፍል ለመግባት አንድ እድል ብቻ አለ፣ ሰውነቷን መግዛት። አብዛኞቹ ወንዶች የሚያዳምጧቸው ብቻ ገንዘብ ይከፍላሉ። ከደንበኞች ጋር ማውራት ትወጃለሽ ወይስ ወሲብ መፈጸም? ሁለቱንም። አብዛኞቹ ሰዎች ፍጹም ወሲብ ብቻ አያስፈልጋቸውም። ማውራትም ይፈልጋሉ። የሚያዳምጣቸው ሰው ይፈልጋሉ። ምክንያቱም ከዚህ ውጭ ማንንም አያገኙም የሚያዳምጣቸው። በእኛ ቦታ ስትሆን መረዳት መቻል አለብህ ምን ሊፈልጉ እንደሚችሉ። የሚያስቡትን በግልጽ ሊናገሩ አይችሉም። ይህን እፈልጋለሁ፣ ይህ ያስፈልገኛል፣ ይህንና ይህን ወድጀዋለሁ ላይሉ ይችላሉ። አንዳንድ ሰዎች አይናፋር ናቸው እና የዛ ሰዓት አንተ ታወራና ነፃነት እንዲሰማቸው ታደርጋቸዋለህ። ስለዚህ ይሄ ሁሉም የአእምሮ ስራ ነው። ይሄ ቆንጆ መሆን ብቻ በቂ አይደለም። ይህን ስራ ለመስራት እንደኔ ሀሳብ ሁሉም አእምሮ በጣም ቆንጆ ነው። ከዚህ ውጪ ትልቁ ህልምሽ ምንድን ነው? ምንም ህልም የለኝም። ክርስቲያኖ ከዚህ በፊት ከገመገምኩት በላይ የማወቅ ጉጉቴን የሚስብ ሰው ነው። በዚህ ሁሉ ውስጥ 24 ሰዓት የተቀመጠ ሰው። ለብዙዎች ይህ ቦታ ጊዜያዊ መተላለፊያ ሲሆን፣ ለእሱ ግን የዕለት ተዕለት ህይወት ነው። ጠዋት ላይ የመጀመሪያው ገቢ፣ ማታ ላይ የሚወጣው የመጨረሻው ሰው ነው። ሁሉንም ነገር እና ሁሉንም ሰው ይመለከታል። ልጃገረዶቹን በምርጥና በመጥፎ ጊዜያቸው እንዲሁም ደንበኞቹን በትልቅ ጥርጣሬ ሲገቡና ሲወጡ በጸጥታ ወይም በቀለለ ስሜት ይመለከታል። የሴት ልጆቹን እንቅስቃሴዎች፣ ደንበኞች እንዴት እንደሚንቀሳቀሱ እመለከታለሁ። አንዳንድ ሰዎች ከሴት ልጆች ጋር ትንሽ ጨካኝ በሆነ መንገድ የሚንቀሳቀሱ ከሆነ ወይም ያለ ፈቃድ የሚነኳቸው ከሆነ ጣልቃ ገባለሁኝ። ለሴት ልጆቹ ራሳቸውን ከእነሱ አንዱ እዚህ መኖሩ ትልቅ ትርጉም አለው። በፈገግታ ብቻም ቢሆን ሴት ልጆቹን እጠብቃለሁ። አንዲት ሴት አሳዛኝ ስሜት ላይ ስትሆን ወደዚህ መተን እንጠይቃታለን። ሚስጥራቸውንም ያጋሩናል። ለመጀመሪያ ጊዜ ለሚመጡ ደንበኞች 100% ወይም 120% ከፊል እርቃናቸውን የሆኑ ሴቶችን ማየት ቀላል ተጽዕኖ አይደለም። ብዙ ልጃገረዶች ያለምንም እውቀት ወደዚህ ስራ ይመጣሉ። ግን ወደ ክፍል ውስጥ ሲገቡ እና የአንድን ሰው ልዩ ፍላጎቶች ሲያሟሉ ነገሮች ይለወጣሉ። ብዙ ልጃገረዶች ይህንን ሁኔታ መቋቋም ሳይችሉ ሲቀሩ ይሄዳሉ፣ ይለማመዳሉ እና ራሳቸውንም የሚከላከሉበት ሁለተኛ ስብዕና ይፈጥራሉ። አንዲት ሴት ስራ ስትጨርስ ሁል ጊዜ ድግስ እናደርጋለን። እናም ህይወታቸውን ለመለወጥ ለሚፈልጉ ሁሉ ዳግመኛ እንዳይመለሱ እንመኛለን። Sicuramente un posto romantico, ma non è un posto da assolvere o condannare. È un posto che esiste. E forse esisterà sempre perché custodisce un mestiere antico. ስለዚህ ቦታ ሀሳብ ማግኘት ቀላል ቢሆንም ማዳመጥ ግን የበለጠ ከባድ ነው። ይህ ቦታ አለ እና ሁል ጊዜ ሊኖር ይችላል። እውነተኛ ደስታ ምናልባት እዚህ አትኖርም፣ ነገር ግን በህይወታችን ውስጥ በማይቻልበት ጊዜ ቢያንስ የምንኮርጅበት ቦታ እንፈልጋለን እና አንዳንድ ጊዜ መኮረጅ ብቻውን ወደፊት ለመቀጠል በቂ ይሆናል። አመሰግናለሁኝ። ሚኪያስ ነበርኩኝ። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ አስቀምጡልኝ። እስከሚቀጥለው ቪዲዮ ሰላም ሁኑ።